ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን። በዛሬ ቪዲዮአችን ደግሞ ይዤላችሁ የቀረብኩት ቆንጆ ቆንጆ ብትን ልብሶች ካሁን ቀደም የታዩ ነገር ግን ደግሞ አሁን ላይ ዲስካውንት ወይም የዋጋ ቅናሽ አድርገን ያቀረብንላችሁ። ቅናሹ ምንድነው? ከእያንዳንዱ ልብስ ላይ የ2000 ብር ቅናሽ አንስተንላችኋል ማለት ነው። ስለዚህ እስከ ቪዲዮ መጨረሻ የምትወዱትን ልብስ አይታችሁ ማዘዝ ትችላላችሁ። ወዳጅ ጓደኛ ቤተሰብ ካለ እንዲለብሱ ከፈለጋችሁ እንዲሁም ደግሞ ቅናሹ እንዲጠቀሙ ሼር ማድረግ አትርሱ። እንዲሁም ሰብስክራይብ አድርጉ። ስለምትከታተሉ እናመሰግናለን። ወደ ልብሶቹ እንሄዳለን። እሺ እዚህ ጋር ማሳያችሁ ልብስ 3 ደረጃ ልብስ ነው። ይሄ ልብስ እንግዲህ የፎቶ ልብስ ነው። የፎቶ ልብስነቱ ከወገብ በላይ በቶፕ በሸፒ ሆኖ በሰውነት ልክ በቶፕ የተሰራ ልብስ ነው። ካሁን ቀደም ያለውን ዋጋ ምናልባት ታውቁታላችሁ። በጣም ቆንጆ ደረጃ ልብስ ነው። የፊት ለፊቱ ደረጃ ተቆርጦ ደግሞ ወራጅ ጥልፍ ይጨመር ለሚል ሰው ወራጅ መሆን ይችላል። ነገር ግን ደረጃው ሳይቆረጥ ዙሪያ እንደሆነ በ3 ደረጃ ቢሰራ ተመራጭና ቆንጆ የሚያምር የማይሰለች ልብስ ነው። በርገንዲነቱ ያምራል። እንዲሁም ደግሞ ከነጭ ጋር ስለሆነ የጥለቱ አገባቡ አሰራሩ ውበት አለው ማለት ነው። ይሄ ነጠላው ነው። ነጠላው ከመካከለኛው ጥለት ላይ የተወሰደ ዲዛይን ነው ጠበብ ብሎ። ቀሚሱ ደግሞ እንደዚህ የምታዩት የሚያምር 3 ደረጃ ነው። ይሄ እንግዲህ ተሰርቶ አልቆለት የ2000 ብር ቅናሹን ተቀንሶ ማለት ነው ተሰርቶ አልቆ 11000 ብር። እሺ በመቀጠል ደግሞ ያቀረብኩላችሁ በተመሳሳይ ይሄም ቀለል ያለች ደረጃ ልብስ ነች። ልብሱን እንደምታዩት ፒንክ ነው መደቡ። የከለሩ መደብ 3 ደረጃ ነው። እንደዚህ አንዱን ቀጭን ደረጃ ደግሞ ቀንሰን በ2 ደረጃ በጣም ሲምፕል ባለ 2 ቀጭን ልብስ ማድረግ ይቻላል። እንዲሁም በ2 ደረጃ ሆኖ ወራጅ ጥልፍ መጨመር ይቻላል። 3 ደረጃው እንዳለ ደግሞ ወራጅ ጥልፍ መጨመር ይቻላል። ይሄ ልብስ እንግዲህ ካሁን በፊት ያለውን ዋጋ ታውቁታላችሁ። በዛሬ ቅናሻችን ተሰርቶ አልቆለት 10000 ብር ማለት ነው። እሺ በመቀጠል ደግሞ ማሳያችሁ ደብዘዝ ያለ ግሪን ወይም ጎመን ከለር ነው። እንደምታዩት በጣም ያምራል። ከላዩ ላይ ያሉት ደግሞ በጎልደን ወርቀ ዘብ እንደ ፈርጥ ነው የተሸመኑ፣ ነገር ግን ማይረግፉ ቆንጆ ሆኖ በሽመና የተሰሩ ናቸው። ይህም በተመሳሳይ ሲምፕል ሆኖ 3 ደረጃ ነው። ብዙ ጊዜ ዝም ያለ ከለር ለሚፈልግ ሰው እንደዚህ አይነት ልብሶች ያምራሉ። በ2 ደረጃ ደግሞ ውበቱን ነው ለሚል ሰው እንደዚህ ውበቱ ይሄንን ይመስላል። ነጠላውም ደግሞ ቆንጆ ከመሃለኛው ጥለት ዲዛይን የተወሰደ መጠነኛ የጥለት ዲዛይን መጠን አለው ማለት ነው። ይሄንን ይመስላል። 4 አርብ ነው። ሁሉም ልብሶች ኳሊቲያቸው ሁሌ እንደምንሰራ ጥራቱን የጠበቀ ነው ማለት ነው። 2 አይን መነን ከገበታች ደግሞ በደብል መነን ተደርጎ ስፌት እንዲሁም የጥልፍ ዲዛይን ደግሞ እናንተ የመረጣችሁትን ማንኛውንም ተጠቅመን እንሰራላችኋለን። ይሄ እንግዲህ ተሰርቶ አልቆለት ካሁን በፊት ያለው ዋጋ ታውቁታላችሁ። አሁን ቀንሶ 11000 ብር ማለት ነው። በመቀጠል ደግሞ ማሳያችሁ አሁንም ደግሞ ቀለል ያለ ደረጃ ጥለት ነው። የዛሬ ልብሶቻችን እንግዲህ መካከለኛ ጥለት በቅናሽ፣ ደረጃ ጥለት በቅናሽ እንዲሁም ቀጭን ጥለቶችን ደግሞ ወደ ቪዲዮ መጨረሻ አሳያችኋለሁ። ይህም በተመሳሳይ ከለሩ ዝም ያለ ነው፣ ጌሾ ከለር ነው። ደረጃዎቹ ላይ ወርቀ ዘብ በዛ ብሎበታል። እዚህ ጋርና እዚህ ጋር በምናየው ዲዛይን ጌሾ ከለሩ ከወርቀ ዘብ ጋር ተቀላቅሎ ነው የተሰራ። እዚህ ጋር ደግሞ የራሱ የሆነ ዲዛይን አለው። ይህም በተመሳሳይ 3 ደረጃ ሆኖ ቆንጆ ሆኖ የተሰራ። በ2 ደረጃ እንየው ሲባል ይህንን ይመስላል። ወራጁ ጥልፍ እንደ ደንበኛ ምርጫ ከ3 ደረጃው እንዲሁም ደግሞ ከ2 ደረጃው ላይ ጨምረን መስራት እንችላለን። 2 ደረጃው ላይም ሲጨመር ውበት አለው። 3 ደረጃውም ላይ እንደ ደንበኛ ምርጫ ማለት ነው። እጅና አንገት ብቻ ተጠልፎ 3 ደረጃው ባለበት በዙሪያም ሲሰራ ልብሱ ውበት አለው። እንደምታዩት ጌሾ ከለር ከወርቀ ዘብ ጋር ነው ተቀላቅሎ የተሰራው። ይሄ ልብስ እንግዲህ ካሁን በፊት ያለው ዋጋ ታውቁታላችሁ። አሁን ላይ ደግሞ ቅናሹ ተደርጎ ተሰርቶ አልቆለት 11000 ብር ማለት ነው። እሺ በመቀጠል ደግሞ ማሳያችሁ ደረጃ ልብሶችን አሳይቻለሁ። አሁን ደግሞ መካከለኛ ጥለት ሆኖ የሚያምሩ ተደጋግሞ ቢለበሱ የማይሰለቹ በጣም ብዙ አይን ላይ የማይገቡ ልብሶች ናቸው። በመካከለኛ ጥለት ነው፣ ወደ ሰፊ ጥለት ይጠጋሉ። እንደምታዩት ይሄ ልብስ በጣም ያምራል። 4 አርብ ነው፣ ቆንጆ ነው። ነጠላው በጣም ትልቅ ነው። ይሄ ልብስም
የበፊት ዋጋውን ታውቃላችሁ። ቢጫ ከለር አለው፣ ቀይ አለው፣ እንዲሁም ደግሞ አረንጓዴ አለው። ዛሬ ቀይ አረንጓዴውን ነው ይዤላችሁ የቀረብኩት። 4 አርብ ነው ብያለሁ። ነጠላውም ያምራል። መነኑም ደግሞ ቆንጆ 2 አይን ጽድት ያለ መነን ነው። የነጠላው ጥለት ይህንን ይመስላል። ነጠላው ራሱን ችሎ መካከለኛ ጥለት ቆንጆ የሚያምር ዲዛይን ነው ያለው። የቀሚሱ ጥለት ጠቦ ነው ማለት ነው በነጠላ የተሰራው። ይህ እንግዲህ ቆንጆ 4 አርብ ልብስ ነው። ከዚህ በፊት ያለውን ዋጋ ታውቃላችሁ። አሁን ላይ ደግሞ ቅናሽ ተደርጎበት 13,000 ብር ማለት ነው። እሺ በመቀጠል ደግሞ ይህን ልብስ ነው ይዤላችሁ የቀረብኩኝ። ይሄ ልብስ እንደምታዩት መካከለኛ ጥለት ነው። በጣም የሚያምር ከለር ነው። ዝም ያለ ቆንጆ የሁለቱም ከለር አገባባቸው ያምራል። ሁለቱም ደግሞ ይሄ ነው የሚባል ከለር የላቸውም። ይሄኛው ወደ አብሽ ከለር ወደ አቮካዶ ይሄዳል። ከስር ያለው ደግሞ ያው ላይት ብሉ ነው። ከላይ በሁለት ደረጃ በሁለት ስትራይፕ መስመሮች ፍሬም ተሰርቶለታል። በጣም ያምራል። 4 አርብ ነው። መነኑ 2 አይን መነን ነው። እንዲሁም ደግሞ ሲሰራ የወገብ በታች ደብል ተጨምሮበት ጥራቱን ጠብቆ ጥልፉ፣ ዲዛይኑ፣ ስፌቱ ሁሉም ደንበኛ በመረጠው ምርጫ ይሰራላቸዋል ማለት ነው። የነጠላውን ጥለት ማየት ለሚፈልግ ሰው ይህንን ይመስላል። ነጠላዎቹም ደግሞ ከ2 ሜትር በላይ ስለሆኑ አጣፍቶ ለመልበስ ከበቂ በላይ ናቸው ማለት ነው። ይሄ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ ቅናሹን ጨምሮ ማለት ነው 14,000 ብር ማለት ነው። እሺ በመቀጠልም ደግሞ ይዤላችሁ የመጣሁት የሚያምር ከለር ወደ ሰፊ ጥለት ነው የሚያደላው። እንደምታዩት የጥለቱ መጠን የከለሩ አይነት ደግሞ እንደምታዩት ከስር ወደ አረንጓዴ የሚወስደው ከለር አለ። ከላይ ያለው ደግሞ ወደ ወይን ጠጅ ነው። ወይን ጠጁም አረንጓዴውም ከራሱ ከለር ጋር ወርቀ ዘብ ተቀላቅሎ የተሰራ ነው። ሁለቱም የየራሳቸው ከለሮች በራሳቸው ከለር ወርቀ ዘብ ገብቶለታል። በጣም ያምራል። 4 አርብ ነው። እንዲሁም ደግሞ ነጠላው ቆንጆ ሰፊ ጥለት ነው። ትከሻ ላይ ሲደረግም አጣፍተን ለመልበስም በቂ የነጠላ ቁመት አለው። እንዲሁም ደግሞ የነጠላው የጥለቱ ሳይዝ ደስ የሚል ግሬስ የሚሰጥ ነው ማለት ነው። ይህ እንግዲህ ጥራቱ ቆንጆ ጥራት ያለው 4 አርብ 2 አይን መነን ነው። አርቡም ደግሞ አርበ ሰፊ የምንለው ሰፊ ጥለት ነው። እነዚህ ልብሶች ወገብ በታች ሲሰሩ ደብል መነን ሆኖ ጥራታቸው ምንም አይነት ቅናሽ የጥራት ማነስ አይኖረውም። ዋጋ ቅናሽ ብቻ ነው የምናደርግላችሁ ማለት ነው። ያው እንግዲህ ይሄ የበዓል ወቅት እያለፈ ስለሆነ የፕሮግራሞችም ሰርጎችም እያለፈ ያለበት ወቅት ሲሆን ብዙ ጊዜ ዲስካውንት እናወጣለን ማለት ነው። ይሄም ደግሞ ዲስካውንቱን ጨምሮ በፊት ከነበረው ዋጋ ላይ ቅናሽ ተደርጎለት 14,000 ብር ማለት ነው። እሺ በመቀጠል ደግሞ ፈካ ያለ ከለር ለሚወዱ ሰዎች ደመቅ ፈካ ያለ ከለር ነው ይዤላቸው የቀረብኩት። እንደምታዩት ደመቅ ያለ ብሉ ደመቅ ካለ ፒንክ ጋር ፒንክ ሳይሆን ኦሬንጅ ጋር የተቀላቀለ ነው። እንደምታዩት ኦሬንጁ በጣም ደመቅ ብሏል። ብሉም ደግሞ ከስር ያለው ዶቃ ብሉ ነው። በጣም ደመቅ ደመቅ ያለ ነው ሁለቱም ከለሮች ደግሞ በራሳቸው ከለር ወርቀ ዘብ ተቀላቅለዋል። ኦሬንጁ ላይ ጎልደን ነው። ብሉ ላይ ግን በራሱ ከለር በብሉ ነው ማለት ነው የተቀላቀለው። ይህም በተመሳሳይ 4 አርብ ቆንጆ 2 አይን መነን ነው። ነጠላውም ደግሞ በጣም ትልቅ የሚያምር ነው። የጥለቱን መጠን ማየት ለሚፈልግ ሰው ደግሞ ይሄንን ይመስላል። ቀሚሱ ይበልጥ በጣም ያምራል። 4 አርቡ ተገጣጥሞ ሲሰፋ እዚህ ጋር ያሉት ዲዛይኖች በጥልፍ የተጨመሩ ነው የሚመስሉት እነዚህ ማለት ነው። ያ ነገሩ ለየት ያደርገዋል። ይህንን ልብስ እንግዲህ በጣም ደመቅ ፈካ እንዲል ወይም ደግሞ ለሙሽራ እናት ለክርስትና ለየት ደመቅ እንዲል ከተፈለገ መጠነኛ ወራጅ ተጨምሮ መሰራት ይችላል። ምክንያቱም ከታች ያለው በጣም ሰፊ የሚባል ጥለት ስላልሆነ ከዚህ ልብስ ላይ ወራጅ ቢጨመርበት ያን ያክል የተጋነነ ልብስ አይሆንም፣ አይከብድም ማለት ነው። ስለዚህ ይሄ ቅናሹን ተነስቶበት በጣም ቆንጆ ሆኖ ተሰርቶ አልቆለት 14,000 ብር ማለት ነው። እሺ በመቀጠል ደግሞ መካከለኛ ጥለት ነው አሁንም ያቀርብኩላችሁ። በጣም የሚያምር የጥለት መጠን እንዲሁም የጥለት ዲዛይን ነው ያለው ይህ ልብስ። ከለሩም ደግሞ ደስ የሚል የማይሰለች ቆንጆ ፐርፕል ልብስ። ብዙ ጊዜ ያው ቀይ፣ ቢጫ፣ አረንጓዴ የተለመደ ነው። ፐርፕል ደግሞ ለየት ብሎ የሚለብሱ ሰዎች ናቸው ይህንን ከለር የሚመርጡት። በጣም ያምራል። ከዚህ ላይ ያለው ዲዛይን አገባቡ፣ እንዲሁም ደግሞ ሌላ ከለሮች ሌላ ቀለሞች የተቀላቀሉበት ነገር እንደምታዩት በጣም ውበት አለው። ነጠላውን በጣም ትልቅ ነው።
አርቡም ደግሞ ሰፊ አርብ ነው። እንዲሁም የመነኑ ጥራት ቆንጆ 2 አይን ንጹህ መነን ነው ማለት ነው። እንደዚህ መነን እንደዚህ አይነት ልብሶች ከወገብ በላይም ደግሞ ጽድት ባለ ቆንጆ ጥራቱን በጠበቀ 2 አይን ነው የሚሰራው። የወገብ በታች ብቻ አይደለም ጥራት ያለው ነገር የምንጠቀም ማለት ነው። እንዲሁም ደግሞ ደብል መነን ይጨመርበታል። እጅና አንገት ተጠልፎ ቢሰራ ቆንጆ ነው። ወራጅ ጥልፍም ካሉ ደግሞ እንደ ደንበኛ ምርጫ ይሆናል። ይሄ እንግዲህ በየትኛውም አይነት የስፌት እንዲሁም የጥልፍ ዲዛይን ተሰርቶ አልቆለት ከበፊቱ ዋጋ ቅናሽ ተደርጎለት ተሰርቶ አልቆ 13,000 ብር ማለት ነው። እሺ በመቀጠል ደግሞ ይዤላችሁ የቀረብኩት ያው ይሄም ወደ ሰፊ ጥለት ነው የሚጠጋ በጣም ያምራል። ለሙሽራ እናት ቢሆን የሚያደምቅ ልብስ ነው። ቤጅ እና በርገንዲ ነው። እንዲሁም ቤጁ ላይ ደግሞ ወርቀ ዘብ ተቀላቅሎበታል፣ ጎልደን ማለት ነው። ይሄ ቤጅ እና በርገንዲ አንድ ላይ ሲቀላቀል በጣም የተለየ ውበት አለው። የዚህ ልብስ እንግዲህ ነጠላውም ያምራል፣ ቀሚሱም በጣም ያምራል። ነጠላው መጠነኛ ነው፣ እንደ ቀሚሱ ስፋት አይደለም፣ እንደምትመለከቱት ቀለል ያለ ነው ማለት ነው። ቀሚሱ ደግሞ ይሄንን ይመስላል። ይሄ ልብስ እጅና አንገቱ ብቻ ተጠልፎ ስፌት ዲዛይን ደግሞ በየትኛውም አይነት ዲዛይን ለሰውነታችሁ ምቾት የሚሰጣችሁን ብትጠቀሙ ቆንጆ ይሆናል ማለት ነው። መነኑም አሪፍ ነው። እንዲሁም ደግሞ ደብል እንጨምርበታለን። ሌላው ያው ዲስካውንቱ ሲደረግ የዋጋ ቅናሽ ሲደረግ የጥራት ቅናሽ አይኖረውም። ጥራቱ ምንም አይቀንስም ማለት ነው። በየመሃሉ የምነግራችሁ ለዛ ነው። ይሄ ተሰርቶ አልቆለት ቆንጆ ሆኖ ከበፊቱ ዋጋ ቅናሽ ተደርጎለት 15,000 ብር ማለት ነው። እሺ በመቀጠል ደግሞ ይዤላችሁ የቀረብኩኝ መካከለኛ ጥለት ቆንጆ ደመቅ ያለ ቢጫ ከለር። ይሄ ልብስ 3 አይነት ከለር አለው ብያለው። ቀይ፣ ቢጫ፣ አረንጓዴ። አረንጓዴውን በቪዲዮ መጀመሪያ አይተናል። ቢጫው ደግሞ ይሄንን ይመስላል። ሁሉም ከለሮች ደግሞ እንዳሸማመናቸው ዋጋቸውም ይለያያል ማለት ነው። እንደ ከለሩና እንዳሸማመኑ እንዳገዛዙ ማለት ነው። ይህም ቆንጆ ነው፣ በጣም ያምራል። እንግዲህ ቢጫ ለሚወድ ሰው በቢጫ ይዘን ቀርበናል። አረንጓዴ ለሚወድ ሰው ደግሞ ቪዲዮ መጀመሪያ ላይ ታችሁ አረንጓዴውን ማዘዝ ትችላላችሁ። ይሄ 4 አርብ በጣም የሚያምር በጣም ሻይን ያደርጋል። ይሄ ለማታ ፕሮግራም ቢለበስ የሚያደምቅ ልብስ ነው። ከላዩ ከቢጫው ላይ የተሰራው ዲዛይን በሙሉ ጠቅላላ በወርቃማ ወርቀ ዘብ ነው የተሰራው ማለት ነው። ከታችና ከላይ ያለው ዲዛይን ደግሞ ወይም ደግሞ ፍሬሙ የተለየ ውበት ሰጥቶታል። እዚህ ጋር ደግሞ ነጠላውን ስንመለከት ነጠላውም በጣም ያምራል። ስፋቱ ቆንጆ ነው። እንዲሁም ደግሞ ቁመቱ ብሎ ለሚጠይቅ ሰው አጣፍቶ ለመልበስ ከበቂ በላይ ነው። 2 ሜትር በላይ ስለሆነ ማለት ነው። ይህ እንግዲህ በየትኛውም አይነት ዲዛይን ተሰርቶ አልቆለት እነሱን ምቾት በሚሰጣቸው ማለት ነው ከበፊት ዋጋ ቅናሽ ተደርጎለት ተሰርቶ አልቆ 14,000 ብር። እሺ በመቀጠል ደግሞ ይዤላችሁ የቀረብኩት እንግዲህ ሰፋ ያለ ቀይ ጥለት ነው። ቀይ ጥለት ደግሞ ከላዩ ላይ ዳይመንድ ቅርጾች በቢጫ በጥቁርና ደብዘዝ ባለ ብሉ እንዲሁም ኦሬንጅ የተሰራ የራሱ ዲዛይን ያለው እንደምትመለከቱት። እነዚህ እንግዲህ እዚህ ጋር ያሉት ፍሬሞች 4 አርቡም ሲገጣጠም እነዚህ ነገሮች ውበታቸው ይወጣል ማለት ነው ዙሪያውን ሲሰራ። እንዲሁም ይሄ ዳይመንዱ 4 አርቡ ተገጣጥሞ ዙሪያ ሰርክል ሲሆን የተለየ ውበት አለው። ይህም ደግሞ በተመሳሳይ ለሙሽራ እናት ወይም ደግሞ ለክርስትና ቢደረግ ያምራል ማለት ነው። በጣም ያምራል። ሰፋ ያለ ጥለት ነው እንደምታዩት። ይህም በተመሳሳይ ያው ዲስካውንት ያወጣለት ልብስ ስለሆነ ነው ያቀረብንላችሁ። ነጠላውም ትልቅ ነው፣ መነኑም ቆንጆ ነው። ይሄ ተሰርቶ አልቆለት በየትኛውም አይነት አሰራር ከበፊት ዋጋውን ታውቃላችሁ። አሁን ላይ ደግሞ ቅናሽ ተደርጎበት 14,000 ብር ማለት ነው። እሺ አሁን ደግሞ በመሃል ለመቀላቀል ያክል ደረጃ ጥለት ነው ይዤላችሁ የቀረብኩት። ሲምፕል ነገር ለሚፈልግ ሰው በቀጭንም እናሳያለን፣ እንዲሁም ደግሞ ቀጠን ያሉ በደረጃዎችም እናሳያለን። ይሄ እንደምታዩት በደረጃ ቆንጆ ጥለት ነው። 3 ደረጃ ለማይፈልግ ደግሞ እንደዚህ በ2 ደረጃ ለየት አድርጎ መልበስ ይቻላል። ዲዛይኑ ይሄንን ይመስላል ማለት ነው። 2 ደረጃ ሆኖ ደግሞ ወራጅ ጥልፍ ለሚፈልግ ሰው መሆን ይችላል። 3 ደረጃው ባለበት ሆኖ የፍለፊቱ ብቻ ተቆርጦ ወይም ደግሞ የፍለፊቱ ብቻ አጭር ሆኖ ወራጅ ይጨመር ብሎ ለሚፈልግ ሰው ደግሞ እንደዛም መሰራት ይችላል። ይህ እንግዲህ እንደምታዩት 3 ደረጃ በጣም የሚያምር ልብስ ነው። ይሄ ደግሞ ነጠላው ነው ማለት ነው። የነጠላው ጥለትም በጣም ያምራል። በጣም ቆንጆ ዲዛይን ነው። ይሄ በማንኛውም አይነት ስፌት እንዲሁም ጥልፍ ቢሰራ የሚያምር ልብስ ነው። መነኑ ደግሞ 2 አይን ቆንጆ ንጹህ
ጽድት ያለ መነን ነው። ያው የዚህ ልብስ እንግዲህ የበፊት ዋጋውን ታውቃላችሁ። አሁን ባለው ዋጋ ደግሞ ቅናሽ ተደርጎበት 11 ሺህ ብር ማለት ነው። በመቀጠል ደግሞ እንግዲህ ደረጃ ጥለት ነው አሁንም ያቀረብኩላችሁ። ይሄ ልብስም በመካከለኛ ጥለት በሰፊም አለው፣ በተለያዩ ከለሮችም አሉት። ምናልባት ያው ታውቁታላችሁ ዲዛይኑን ያን ያክል ለየት ያለ አይደለም። 3 ደረጃ ነው። ቀለል ያለ ልብስ ነው። ከለሩ ደግሞ ያው ዝም ያለ የሚባል አይደለም፣ የተወሰነ ደመቅ ይላል። በ3 ደረጃውም ያምራል። እንደዚህ ደግሞ በ2 ደረጃውን ብታዙት ቢሰራ በጣም ቆንጆ ነው። ዙሪያው 4 አርብ ነው። ነጠላውም ትልቅ ነው። ሲሰራ ደግሞ ቆንጆ ሆኖ በደብል መነን ነው የሚሰራ ማለት ነው። የዚህ ልብስ እንግዲህ የበፊት ዋጋ ታውቃላችሁ። አሁን ባለው ቅናሽ ደግሞ 10 ሺህ ብር ማለት ነው። እሺ እንግዲህ በዛሬ ቪዲዮአችን ሰፋፊ ወይም መካከለኛ ጥለቶችን እንዲሁም ደግሞ ደረጃ ልብሶችን ጠባብ ደግሞ ለሚፈልጉ ሰዎች ጠባብ ቀጭን ጥለቶችን እናሳያለን ባልነው መሰረት ወደ ቀጭኖቹ ደርሰናል ማለት ነው። በቪዲዮ መጨረሻ ጠባብ ልብሶችን እናሳያለን ብለን እነዚህን አቅርበንላችኋል። እነዚህም በተመሳሳይ ቅናሽ የተደረገባቸው ጠባብ ልብሶች ናቸው። 2 አይን መነን እንዲሁም ደግሞ 4 አርብ ናቸው። ምንም የጥራት መጉደል የላቸውም። ሁሉም ዋጋ ቅናሽ ብቻ ነው የተደረገባቸው። እነዚህ ልብሶች እንግዲህ ለአጃቢ፣ ለቤተሰብ፣ ለፋሚሊ በግሩፕ ማዘዝ ለሚፈልጉ ሰዎች ማሰራት ይችላሉ። ነገር ግን ሁሌም የዋጋ ቅናሽ ሲደረግባቸው በግሩፕ ለሚያሰራ ሰው ያው ዲስካውንት በተደረገው ዋጋ ሳይሆን አዲስ በሚሸመንበት ዋጋ ይሆናል ማለት ነው። ይሄ እጃችን ላይ ያሉት ልብሶች ናቸው ቅናሽ የተደረገባቸው። ሁሉም ልብሶች ያምራሉ። እነዚህ ልብሶች አንድ ላይ ያቀረብንላችሁ ዋጋቸው ተመሳሳይ ስለሆነ አንድ አይነት ዋጋ ስላላቸው የሚለያይ የጥለቱ ዲዛይን እና ከለሩ ስለሆነ አንድ ላይ እንድታዩት ነው እንደዚህ ያቀረብንላችሁ። ተመሳሳይ ዋጋ ነው ያላቸው። የጥለታቸው መጠን ደግሞ ተቀራራቢ፣ ሁሉም ጠባብ ጥለቶች ናቸው። ቀጭን ጥለቶች በጣም ሲምፕል ለሚፈልግ ሰው በየትኛውም አይነት የስፌት እንዲሁም የጥልፍ ምርጫ ማዘዝ ለሚፈልግ ሰው የሚሆኑ አይነት የጥለት ሳይዝ ነው ያላቸው። በወራጅ ጥልፍ እንዲሁም ያለ ወራጅ እጅና አንገት ሆኖ ስፌቱ ደግሞ በየትኛውም አይነት የስፌት ዲዛይን መሰራት ይችላል ማለት ነው። ይሄ እንግዲህ ተሰርተው አልቆላቸው ያው ቅናሽ ስለተደረገባቸው ሁሉም ጠባብ ልብሶች 9 ሺህ ብር ናቸው ማለት ነው። እሺ በመቀጠል ደግሞ በቪዲዮ መጨረሻ ይዘንላችሁ የቀረብን አሁንም በተመሳሳይ አማራጭ እንዲሆናችሁ ጠባብ ልብሶችን ነው ያቀረብን። ሁሉንም ያማከለ ልብስ ስላቀረብን ማለት ነው። ሲምፕል ለሚፈልግ በጠባብ ጥለት፣ የተሻለ ሲምፕል የሆነ ለሚፈልግ ደግሞ በደረጃ እንዲሁም ደግሞ ትንሽ ሰፋ እንዲል ለሚፈልግ ሰው በመካከለኛ ጥለት ነው ያሳየናችሁ። እነዚህ ደግሞ በጠባብ ጥለቶች ነው ይዘንላችሁ የቀረብን። በጣም ያምራሉ። ሁሉም የራሱ ዲዛይን የራሱ ውበት አለው። እንደምታዩት ለየት ያሉ ናቸው። ያው አንዳንድ ልብሶች ደግሞ ቆየት ያሉት ከለርም ያላቸው አማራጭ ያላቸው አሉ ማለት ነው። እነዚህ ተመሳሳይ ኳሊቲ ነው ያላቸው። 4 አርብ በ2 አይን መነን የተሸመኑ ናቸው። ነጠላቸው ደግሞ ያው ከ2 ሜትር በላይ ማለት ነው። የጥልፍ እንዲሁም የስፌት ዲዛይን ሁሌም ደንበኞቻችን በመረጡት ምርጫ ነው የምናስተናግዳችሁ። ቀጭን ጥለቶች ይበልጥ በወራጅ ቢሰሩ ቆንጆ ነው። ወራጅ ለማይፈልግ ሰው ደግሞ እጅና አንገቱ ነው መሰራት ይችላል። እነዚህ እንግዲህ ያው አሁን ባለው ዋጋ ቅናሽ ተደርጎባቸው ከበፊቱ ዋጋ 99 ሺህ ብር ማለት ነው። እሺ እንግዲህ በዛሬ ቪዲዮአችን ያቀረብንላችሁን ቆንጆ ቆንጆ ብትኖችን አይታችኋል። ተሰርቶ ያለቀላቸውን ልብሶች ወይም ደግሞ አሰራራችን ስፌት እንዲሁም የጥልፍ ዲዛይኖቻችን ለማየት ደግሞ በዛሬ ቪዲዮ አዲስ የሆናችሁ ሰዎች በፊት ካሉ ቪዲዮቻችን ገብታችሁ ተሰርቶ ያለቀላቸው ልብሶች ምን እንደሚመስሉ ማየት ትችላላችሁ። እንዲሁም ደግሞ የነዚህ ልብሶች እንግዲህ የወገብ በላይ ሲሰሩ ጥራታቸውን ጠብቀው በተመሳሳይ በ2 አይን መነን ታችኛው በሚሸመነው ነው ከወገብ በላይ የምንጠቀመው ማለት ነው። ስለዚህ ሁሉም ስራዎች ጥራታቸውን ጠብቀው የጥልፉም የስፌቶቹም አይነት በጥራት የሚሰሩ ይሆናል። ከነዚህ ካሳየናቸው ውጭ ደግሞ የተለየ አማራጭ ለምትፈልጉ ሰዎች ነጭ በነጭ ሊሆን ይችላል። ሌላ ደረጃ ልብሶች ለምትፈልጉ ሰዎች እዚህ ጋር የተደረደሩ የተሻሉና ከበቂ በላይ የሚሆኑ አማራጮች አሉ። ሌሎቹን ደግሞ በሌላ ቪዲዮ በቀጣይ ቪዲዮዎች እናሳያችኋለን። ለዛሬ የተዘጋጀንባቸውና ያቀረብንላችሁ ልብሶች እነዚህን ይመስላሉ። የወደዳችሁትን ማዘዝ እንዲሁም ደግሞ ማሰራት ለሚፈልጉ ሰዎች ሼር አድርጉ። ከሀገር ውጭ ናችሁ ደግሞ ለቤተሰብ ስጦታ መስጠት ለምፈልጉ ሰዎች ነፃ ዲሊቨሪ ስላለን እዚሁ አዛችሁ ማድረስ እንችላለን ማለት ነው። ቀጣይ ሳምንት በሌላ ልብሶች እንገናኛለን። ሰላም ሁኑ።